የኢትዮጵያ ጦር ወደ ድንበር ተንቀሳቀሰ። ታላቅ ጥቃት ታስቧል። በምስራቅ አፍሪካና በቀይ ባህር ቀጠና ለሚገኙ ሁሉ ስጋት የሆነው አደገኛ ወጥመድ ውስጥ ገብቷል። ያ አንዴ በግብጽ ግብዝነት መሳሪያዎች ሲታጠቅና ራሱን ሲያደራጅ የነበረው ከሁቲዎች ጋር ቅንጅት ፈጥሬያለሁ እያለ አሜሪካና ምዕራቡን ዓለም ለማስፈራራት ሲሞክር የነበረው የኢትዮጵያ ባንዲራን ሲመለከት በቁሙ የሚቃዠው በፍርሃት የሚርደው ገና ሶማሊያና ኢትዮጵያ ከመስማማታቸው እጅግ መራር መርዶ ሰምቷል። የኢትዮጵያ ጦር አስገራሚ እንቅስቃሴ አድርጓል። ኢትዮጵያ ያደረገችው እንቅስቃሴ ምንድነው? እንዴት ወጥመድ ውስጥ ገባ የሚለውን እጅግ አነጋጋሪ ከሆነው የኢትዮጵያ እርምጃ ጋር አያይዘን እንመለከተዋለን። መቼም የኢትዮጵያ ጦር በሶማሊያ በነበረው የበርካታ ዓመታት ቆይታ ውስጥ አልሸባብ ላይ የወሰደው አስገራሚ እርምጃና ለሶማሊያ መንግስት የዋለው ውለታ የሚዘነጋ አይደለም። ታዲያ ከዚህ ሁሉ ዓመታት በኋላ ግን ኢትዮጵያ የባህር በር ጥያቄ ስታነሳ ውለታዋ ተረስቶ ከሀገር ወጥተሽ ውጪ ተብላ ነበር። የኋላ ኋላ ግን ሶማሊያ ከተኛችበት ረጅም እንቅልፍ በቱርክ አማካኝነት ተቀስቅሳ ነቅታለች። የማደንዘዣው መርፌ ወጋቻትና በማይሆን መንገድ እየመራቻት ገደል ልከታት የነበረችው ግብጽም ወራጅ አለ ተብላለች። ከኢትዮጵያ ጋርም በጋራ ለመቆም ተስማምታ ኢትዮጵያ ጦሯን በሶማሊያ ዳግም እንድታሰማራ ፈቅዳለች። ታዲያ ኢትዮጵያ በሶማሊያ ጦሯን እንደምታሰልፍ ባወቀች ጊዜ እጅግ አስገራሚ የተባለውንና የአልሸባብን ክንድ የሚሰብረውን እርምጃ ወስዳለች። አልሸባብ ታላቅ ፍርሃት ውስጥ ገብቷል። የሚያደርገውን ነገር አጥቷል። በኢትዮጵያ የቁርጥ ቀን ልጆች በዚያ በምስራቅ አፍሪካ ብሎም በመላው አፍሪካ ውስጥ ፍርሃት በሚጭረውና ወደር የለሹ የኢትዮጵያ አየር ኃይል አይቀጡ ቅጣት እየተቀጣ መሆኑ ተሰምቷል። የኢትዮጵያ አየር ኃይል አልሸባብ ታጣቂዎች ላይ የአየር ጥቃት መፈጸሙንም አስታውቋል። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት መካሄዱን የሶማሊያ መከላከያ ሚኒስቴር አረጋግጠዋል። ኢትዮጵያ የፈጸመችው የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ ይፋ ያደረገችው የመጀመሪያው የአየር ጥቃት ነው ተብሏል። ይህ ዘመቻ የተካሄደው በውጭ አገራት ወታደሮች ድጋፍ ባገኘው የሶማሊያ ኃይልና በአልሸባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነው ጠቁሟል። የኢትዮጵያ ተሳትፎ ለወራት ከዘለቀው ውጥረት በኋላ ከሶማሊያ ጋር ያለውን ግንኙነት መቀዛቀዙን ተከትሎ በአንካራው ስምምነት ዳግም እንዲጠናከር ሆኗል። ባለፈው ወር ሶማሊያ ኢትዮጵያ በአውሶም እንድትሳተፍ ፈቅዳለች። ይህ እርምጃ የአፍሪካ ህብረት ተልዕኮ ሽግግር የተጀመረበት ወቅት በአልሸባብ ላይ የተደረገው ውጤትን ለማስቀጠል ወሳኝ ነው ተብሏል። ይህ እንዲህ እንዳለ አሜሪካ ጥቃት ሊፈጽም እንደሚቻል ማስጠንቀቋን ተከትሎ የሞቃዲሾ ባለስልጣን በአደን አደይ ዓለም አቀፍ አውሮፕላን ማረፊያ ላይ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች እንዳይገቡ በማገድ የጸጥታ ማስጠበቅ እርምጃዎችን አጠናክረዋል መባሉን ጋዜጣ ፕላስ ዘግቧል። የሶማሊያ ብሔራዊ ጦር ከዓለም አቀፍ አጋሮችና የአካባቢው ሰዎች ጋር በመሆንም ሌላ ተጨማሪ የአሸባሪ ቡድኖችን ክንፋቸውን እና ክንፎች አባላትን ከአካባቢው ለማጽዳት እየሰሩ በመሆን የሶማሊያ ጦር በኤክስ ገጽ ባወጣው መግለጫው አስታውቋል። እንደሚታወቀው ሁለቱ መሪዎች በቅርቡ በሶማሊያ ተገናኝተው ውይይት አድርገዋል። አንካራ ላይ የተደረሰው የመሪዎቹ ስምምነትን ለመተግበር የሁለቱ ሀገራት ባለስልጣናት በቅርቡ አንካራ ውስጥ የቴክኒክ ውይይት ማድረጋቸውን በማወደስ የሁለትዮሽ ገንቢ ውይይት እያደረጉም ለመቀጠል መሪዎቹ ቁርጠኝነታቸው መግለጻቸው ያመላክታል። መግለጫው የሁለቱ ሀገራት ወታደራዊ አዛዦች በጸጥታ ዘርፍ ትብብር ለማድረግ በቅርቡ ሞቃዲሾ ውስጥ የደረሱበትን ስምምነት በአዎንታዊ እርምጃነት እንደሚያዩትም አውስተዋል። ጠቅላይ ሚኒስትር አብይ ወደ ሞቃዲሾ ያቀኑት የኢትዮጵያ ወታደሮች በአፍሪካ ህብረት የድጋፍ ሰጪና ማረጋጊያ ተልዕኮ ስር በሚያደርጉት ስምሪት ዙሪያ የሁለቱ ሀገራት ወታደራዊ ሹሞች ስምምነት በተፈራረሙ ማግስት ነው። በስምምነቱ መሰረት የሁለቱ ሀገራት ግንኙነትን ለማሻሻል እና ለማጠንከር ባለፉት ወራት የሁለቱ ሀገራት ከፍተኛ ባለስልጣናት በአዲስ አበባና ሞቃዲሾ ተገናኝተው ውይይት ማድረጋቸው አይዘነጋም። ከዚህም በፊት ከአልቃይዳ ጋር ግንኙነት አለው የሚባለው የሶማሊያው እስላማዊ ታጣቂ ቡድን በዋና ከተማዋ ሞቃዲሾ ውስጥ በታጣቂዎች ተሽከርካሪዎች ላይ በሚጠመዱ ቦምቦችና በተወንጫፊ መሳሪያዎች ተደጋጋሚ ጥቃት በመፈጸም የበርካታ ሰዎችን ሕይወት አጥፍቷል። በአፍሪካ ቀንድ የሚታየው ወቅታዊ ውጥረትም የቡድኑ የሰው ኃይል እንዲጨምር አድርጎት ነበር።
ባለፈው ዓመት ሰኔ ወር ላይ ከአሜሪካ የአየር ጥቃት ያመለጠው የአይኤስ ሶማሊያ የቀድሞ መሪ አብዱልቃድር ሙሚን በአፍሪካ የአይኤስ ክንፎች መሪ ሆኖ መሾሙ ተመላክቷል። በሶማሊያ የሚገኘው አሸባሪው ቡድን አልሸባብ ለኢትዮጵያ ብሔራዊ ስጋት እንዳይሆን በየትኛውም ሁኔታ አሸባሪ ቡድኑን የማዳከም ስራ የሚቀጥል ይሆናል ሲል የኢትዮጵያ መንግስት አስታውቆ ነበር። ከዚያም ባሻገር አልሸባብ ከሁቲ ታጣቂዎች ጋር በትብብር እየሰራ መሆኑንም ተናግሯል። በሶማሊያ የሚንቀሳቀሰው ሽብርተኛ ቡድን አልሸባብ ከየመን ሁቲ ታጣቂዎች ጋር በትብብር እየሰራ መሆኑንም የአሜሪካ የደህንነት ተቋማት ይፋ አድርገዋል። የኢትዮጵያ ጦር ለ15 ዓመታት በላይ በረሃ የቆየ እጅግ ከፍተኛ ልምድ ያለው እና ያካበተ አልሸባብን እጅግ አብዝቶ የሚያውቀው አልሸባብም አብዝቶ የሚፈራው ባራክ ኦባማ እጅግ ምርጡ ተዋጊ ያሉት በቁጥር እስከ 10,000 የሚሆን ጦር ነው። 3,000 በተባበሩት የሰላም አስከባሪ ኃይል ስር የገባ ሲሆን 7,000 የሚሆነው ደግሞ በኢትዮጵያ መንግስት እንዲገባ የተደረገ ነው። እኒህ የኢትዮጵያ ወታደሮች አልሸባብን ከሞቃዲሾ እየገረፉ በደቡብ ሶማሊያ የባህር ጠረፎች ላይ እንዲመሽግም አድርገውታል። ውድ የቻናላችን ተከታታዮች በዛሬው ዝግጅት በደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን።